ከፋኖ የአማራ አርበኝነታዊ ተጋድሎ አራዋአተን ወታደራዊ እዝ የተሰጠ መግለጫ ትናንት ነሐሴ 2 ቀን 2009 ዓመተ ምህረት በሰሜን ምዕራብ ጎንደር መተማ ወረዳ ጫቆ ሚካኤል አጨነቅ በተባለው ቦታ በጠላት ወታደሮች ላይ ከፍተኛ ጉዳት አድርሰናል። ጠላት የንቅናቄያችንን ታጋዮችን ለማደንና ህዝባችን ለማሰቃየት በተንቀሳቀሰበት ወቅት ላይ ስልታዊና ጥበብ በተሞላበት የጉሬላ የትጥቅ ትግል ስልታችን ጠላት ሙሉ በሙሉ ተደምስሶ ተሰውረናል ከቦታው። በዚህም ሁኔታ ላይ 4 የጠላት ወታደሮች ሲገደሉ 5 መሳሪያዎችና ከ280 በላይ ተተኳሽ ጥይቶችን ማርከናል። በዛሬው ዕለት ደግሞ ነሐሴ 3 ቀን 2009 ዓመተ ምህረት በደቡብ ጎንደር በሊቦ ከምከም አውራጃ ሚካኤል ደብር ግናይበር በተባለው አካባቢ ላይ ከአዲስ ዘመን ሃናና ከተለያዩ ቦታዎች የተውጣጡ የመከላከያና የልዩ ኃይል አባላት ላይ በንቅናቄው ላይ አሰሳ በጀመሩበት ሰዓት ተዳክመውና ተዛዝለው በተገኙበት አጋጣሚ የንቅናቄው ልዩ ኃይሎች ማጥቃት ሰንዝረዋል። የጥቃቱ ጉዳቱ ብዛት ዝርዝሩ በደረሰን ሰዓት እናቀርባለን። ለዝርዝር ለተጠናከረው ዘገባ አርበኛ ቴዲ ከሰሜን በረሃ